ስራ ነው። ሁሉንም አመቻችችን በዚሁ ስራ እንቀጥላለን የሚል ሀሳብ አለ። ኢንሻአላህ ፎሎ አድርጉት ሁላችሁም። ያው አካውንቱ እንደኔ አድርጋችሁ ቆጠሩት። የኔ ነው ማለት ነው። አይዟችሁ፣ ለኔ አሰባችሁ፣ ለኔ የተጨነቃችሁ፣ እኔ ደህና ነኝ። እኔ እድለኛ ነኝ አልሐምዱሊላህ። አለመታሰሬም ለሁሉም ነገር አልሐምዱሊላህ። ለምሳሌ ይሄ ወንድሜ እኔ ጋር ሄዶ እሱ ስለሆነ የኔ ስፖንሰር እንዳልታሰር ኃላፊነቱን ወስዶ ከሀገር እስከምወጣ ድረስ ከመታሰር ይልቁንስ ኃላፊነቱን ወስዶ ተረጋግቼ በስነ ስርዓት ወደ ሀገር እንድገባ ያደረገኝ ነው። አልሐምዱሊላህ። ምናልባት እሱ ኃላፊነቱን ባይወስድና ሀገር እስከሚገባ እኔ ኃላፊነቱን ወስዳለሁ ብሎ መኖሪያ ፍቃዱን ባያሲዝ ዛሬ እኔ ያው በዛው በስሮ ነበር ወደ ሀገር የምገባው። እኔ ወጣው ራስዎትን 5 ቀን የሰጡ ዝሮ አው ከፊሌ ስለሆነ እስከ 5 ቀን ከፊል ሊሆን እስከዛ ካልወጣው እሱ ተጠያቂ ሊሆን 72 ሰዓት 3 ቀን ነው አይደል? 5 ቀን በ3 ቀን ነበር ያሉት። ያው ትንሽ ለ5 ቀን አደረጉት እና በዛ መልኩ ነው። ፎሎ አድርጉት ሁላችሁም የምትፈልጉትን። ቆርጠን የምትወጣው? አዎ ራሴ ነኝ የምቆርጠው፣ ሁሉንም ራሴ ነኝ የምቆርጠው። አቡዬ እንዴት ነው የምንገናኘው ታዲያ? እኛው ስልክህም ይሰራል፣ ዋትስአፕ ላይ ይሰራል። በቃ እንደገባሁኝ የኢትዮጵያ ቁጥሬን አለ። የኢትዮጵያ ቁጥር ነው በኢትዮጵያ ዋትስአፕ በኃይል አለውኝ። ወይም የማዘር ቁጥር የለም? አለኝ ወይም ደግሞ ከአዲስ አበባ የደወለልኝ ባለፈ ጓደኛ ልብሱን ያስላከልኝ። እሺ አቡዬ እውነት ተሰምቶኛል። የእውነቴን ነው የምልህ ማርያም ብቻ አምላኬ ይጠብቅሃል። ማርያም ምን አቡዬ ያጋጥማል ወንድም እኮ የሰው ሀገር ነው። ምን ሁላችንም እኮ ምን እንደሚያጋጥመን አናውቀውም። ነዋሪዎች አይደለንም። ምን ሞት ሳለ አይደል እንኳን ሀገር መልቀቅ ይሄ ምን የሚያስለቅስም አይደለም። ስለዚህ በሄድ ሀገሩ ነው፣ ቤተሰቡ ጋር ነው፣ ልጆቹ ጋር ነው የሚሄደው። ስለዚህ ዱዓ ማድረግ ያለብን ምንድነው እዚያ ሄዶ እንዲቀናው፣ መልካም ነገር እንዲያጋጥመው፣ ከዚህ የተሻለ ህይወት እንዲገጥመው፣ በጣሪ ከክፉ ነገር እንዲጠብቀው እንጂ ማልቀስ ምን ማለት ትርጉም የለውም። ሁሉም ዋስትና የለውም እኮ ሲጀመር የሰው ሀገር የሰው ነው። ሁሉም ጊዜውን ጠብቆ የሚለቅ ነው እና ሰየው አይዞህ። ለማንኛውም በጣሪ ካንተ ጋር ይሁን። እሺ ወንድም ማለት መልካም ነገር ይቅጠም። አስወጣው በቃ። አቡዬ እወድሃለሁ፣ በጣም አከብርሃለሁ። ማርያም እሺ እንግዲህ ቤተሰቦች ሰያን እንደሰማችሁት ነው ያለውን ነገር ያብራራላችሁ። አምጣው ስላላችሁኝ ይሄው እንግዲህ ሐሳቡን ገልጾላችኋል። በግል ቁጥሩ እየገባችሁ ማናገር ትችላላችሁ። እሱ አንድ እውነት ግን መናገር የምፈልገው አቡ ኢትዮጵያ ሰዎች ክሩዬ አብሽሮ እንደምናታችሁ አይዞ ጌታ ይዣችኋል። አይዞ ተመጣው እዛው ነው የምመጣው። ሙስሊሞች በነቢ
ይዣችኋለሁ። ክርስቲያኖች ምን ዝም እንዳትሉት በእናታችሁ። አራሱ ችግር የለውም ሁሉስ እያደረጋል ነበር። እኔ ፈጣሪ አልኩኝ እንጂ ሀገራችንም ሁለን ምን ሰራበትን አላህ ያምቻችልናል ኢንሻአላህ። ሰያ እንግዲህ ያው ድምጽን በዚህ ሰምተናል። እኛ እንኳን የሰማነው ታስሯል ምናምን የሚል ነበረ። አሁን እንደዚህ ድምጽንም ከሰማን የተወሰነ ለውጥ አለ። ስለዚህ ከሳውዲም እንደተባረርክ እናውቃለን። አሁን ደግሞ ቀጣይ ወደ ዱባይ ሄድ ነበር። ከዛም እንግዲህ ያው የውጡ እንትን ቀርቦልሃል። ስለዚህ እንግዲህ ያው ሰያን የምንወድ የምናከብረው ብዙ የሰራ ልጅ ነው። ለኛ ብሎ ነው ከሳውዲ አረቢያም ተሰዶ ኢትዮጵያ ገብቶ እንደገና ደግሞ አሁንም በእኛው ጦስ ነው። ስለዚህ የደረቅ አብሽር ሆዲ ማያሽር ነው። እንደው ትልልቅ ደረጃ ያላችሁ ሰዎች ካላችሁ መቼም አማርኛ የሚገባችሁ ሰዎች ትንሽ ይበቃል። ስለዚህ ሰያን የምትወዱት የምንወደው የምናከብረው ከጎኑ እንቁም። በቃ ከመላችሁ በላይ በቃ ጠይቁት። እሱ እንግዲህ ለኛ ብሎ ነው አሁን እንጂ እውነት ለራሱ ቢኖር ኑሮ እንደኛው ተመቻችቶ መኖር ይችል ነበር። ስለዚህ ለኛ ድምጽ ሆናለሁ በሚል ነው። እንደው ትልቅ ቦታ ያላችሁ እንደ አማራ ልጆች የማንም ሆኑ እና ሰያውን ከጎን ቁሙን የጨርሻለሁኝ። እንደዚህ ድምጽህንም ከሰማን በዛ ላይ ረበና ይገዝህ ኃያሉ አላህ ካገዘህ ምንም አትሆንም። ዱዓ ነው እና በቃ ይመች ሰያው። ሰያዬ ሰያው ይሰማችኋል አይደል? ሌሎቹ አለ ሰያውን እንግዲህ ይሄ ምክንያት መጥቶበታል ብዬ የማስበው የሃናን ሐቅ አወጣለሁ ብሎ እውነትን በመናገር እውነትን በመጋፈጥ ሐቅን በመጋፈጥ ነው። ይሄ አንድ ቀን ደግሞ ሃናን እግዚአብሔር እውነቱን አውጥቶ ሃናንም ወደ ሀገሯ ወደ ኢትዮጵያ መጣ። ሰያውም የተሻለ ህይወት ከዱባይም ከሳውዲም የተሻለ ህይወት ሰጥቶት እንደምናይ እርግጠኛ ነኝ። አምላክ ከተገፉት ጋር ጥቃት ከደረሰባቸው ሰዎች ጎን ነው ፈጣሪ አላህም እግዚአብሔርም። ስለዚህ ሰያው የተሻለ ነገር ይሰጠዋል። ግን ነገ ከነገ ወዳ አቅም ያላችሁ ሰዎች ኢትዮጵያም ሲገባ ሰፖርት እንድታደርጉት ኢንሻአላህ። ሁሉም ነገር ባላ ፍቃድ ነው የሚሆነው። ደግሞ እንግዲህ 5 ወር 6 7 ወር ርዝቃችንን ይማራት ቆየን። አላህ ደግሞ ርዝቃችሁ በአገራችሁ ብሏል። አሁን ወደ ሀገራችን ነው። ያው እንግዲህ ዱዓ አድርጉ አለሁኝ። ያው እንግዲህ ስገባም ሌላ ነገር ካልተፈጠረብኝ መቼም ዛሬ ታውቃላችሁ ነገሩ ደግሞ ሌላ ነገር ሌላ ሻጥር ካልተሰራብኝ እዛም ቢሆን አገሬ ላይ ገባለሁ ላይ ብለ ኢንሻአላህ። ምናልባት ሌላ ነገር ሌላ ሻጥር ተፈጥሮ ደግሞ ሌላ እናደርጋለን ታላሉ። ያይ ከተቻለ እኔ የምነግርህ ነገር ቢኖር አሁን ከዱባይ ወደ ኢትዮጵያ ከመምጣት ሌላ ሀገር ሽፍት የምታረግ ወደ ሌላ ቦታ ላይ በቃ እንግዲያውስ እኔ አንድ እውነት የምነግርህ ሀገር ቤት ኤርፖርት ላይ ብዙ ነገር አቀናብረው እንደሚጠብቁ የእውነት ይሰማኛል። እኔ ምንም ያደረኩት ነገር የለም። ምን ያደረገኝ ታገሬም በሰላም ነው የወጣሁት። የኛ ሀገር ህግ የወደቀና የወረደ ስለሆነ ነው እንደዛ የምልህ አቡ። እኛ ከሀገራችንም በህጋዊ መንገድና በሰላም ነው የወጣሁት። አሁንስ ምን አጥፍቼ ነኝ? ምን አጥፍቼ? ፖለቲካል ተናገር ልጅ ምንድነው? እኔ አልተናገርኩም ምንም ነገር እስካሁን ድረስ። ራሱን ጠብቆ ነው ያለው። እስከዛሬም ሲናገር የነበረው በዚች ላይ ጉዳይ እንጂ ብሔር ጋርም የተነካካበት ከፖለቲካም ከምንም አንግል ጋር የለበትም። አገር ገብቶ ከመጣ በኋላ ሁላችንም ሚዲያ ላይ ነው ያለው።
ስለዚህ ምንም ነገር ይመጣ ነገር የለም ፈጣሪ አለ ከመጣም አሚን ብሎ መቀበል ነው ቀጥሎ አይበሉ አዎ እሱማ የዝንጀሮ ልጅ በገደል አስፈራሯትም አለ ከመጣም እንዴ ሰላም ነው እና እንደዛ ነው ፎሎ አድርጉት ቤቱን የኛው ነው ሁላችሁም ያለውን ነገር ዞሮ ዞሮ እስኪ ካሉት ልጆች ጋር ተነጋግረን አገርም እኖራለሁ እናላችኋለሁ በቪዲዮ ኢንሻአላህ ሰማነው ሰየው ጆከርም እና ሚኪ ምንም ስላሉ ያለውን ነገር ዞሮ ዞሮ አገር ግባና ከነሱ ጋር ያለው ነገር ተዋራለ መስተካከል ያለባቸው ነገሮች መስተካከሉ ነገሮች ካሉ ያው ሁላችንም ያለን ያቅማችን እናግዛለን አብሽር አገርም ለስራ መጥቶ ሆነ ብዙ እህቶች አሉ ወንድሞች አሉ ቤተሰብ አፍርተናል ወዳጅ አለ ስለዚህ ያግዛልና ምንም ነገር እንዳይሰማ ኧረ አይሰማኝም አልহামዱሊላህ ምንም የሚሰማኝ ነገር የለ ሀገሬ ነው የምሄደው አብሽር በሉት የምትወዱት የምታከብሩት የሰያው ወዳጆች አብሽረኛ ከጎነ ነን በሉት አዎ ያለው ነገር ዞሮ ዞሮ ሰያው ያሉት ልጆች ጋር ነው አላለን እስኪ በቃሽ ያው እሺ እዛ ያላችሁ ፎሎወር ጓደኛ ጋር ስለሆንኩኝ ለወጣ ነው አብሽሩ ዞሮ አለሁኝ ያው አቡይ አንድ ነገር እያለህ አንድ ነገር ልመስክርና ተወጣለህ አቡን ላይቭ ላይ ቸግሮኛል ለበዓል እርዳኝ ልብስ ግዛልኝ አልኩት ማለት ነው ኧረ ተው ያምን ወራኔ ነው ኧረ እንደው የእውነት ገዛልኝ ልብስ የእውነት ነው የምላችሁ ማርያምን ሃይማኖት እንኳን አልጋርደውም የኔን ወንድም ማርያምን ነው የምላችሁ ብቻ አምላኬ የተሻለ ነገር ይሰጣል አቡይ ከዚህ በላይ ምስክርነት የለም እንደሰያው አሁን እቺ ድምጽ ፈጣሪ ጋር ደርሳል እቺ እውነት ነው ብለና ይሄ ነው በቃ መልካምነት ጥሩ መስራት ለሰው ይላል እዚህ አብሽር ሰያው ፈጣሪ ካንተ ጋር ይሁን ሾንም መልካም ነገር ይቅጠም በየርክበት ጥሩ ነገር አይዞ በዛ አጋጣሚ ደግሞ አብሽሩ ሁሉም ነገር ይሳካል አንድ ማስተላልፈው እጣ ቆርጣችሁ በኢማራት አካውንት የምታስገቡ ካሁን በኋላ ምንም አይነት ገንዘብ እንዳታስገቡ ለሞስ አይሰራም ዛሬ ይሆን 100 ነው ምናምን የመጣም አይቻለው ካሁን በኋላ በዛ በኢማራት አካውንት ምንም አይነት ገንዘብ እንዳታስገቡ ትላንትና ማን እንደው አላቅም 550 ልኳል አልወጣም ስለዚህ ማንንም ሰው በዛ አካውንት ብር እንዳታስገቡ ማስገባት የምትፈልጉ ያልቆረጣችሁ ፕሮፋይል ስር ባለው በኢትዮጵያ ንግድ ባንክ አስገብታችሁ ደረሰኙን ላኩልን የተቀረ ወደ 90 ሰው አላስገባችሁ አላችሁ ያው እንግዲህ አሁን በዚህ እንትን አይልም ተደላደለ ይዘው ሀገር ተገባው በኋላ ተደላደለ እዙ ይጣላል አብደል ያለ ወንድሜ አንደኛው የሥራ ባለ እንትኔ እሱ ነው የቀረው 90 ሰዎች በኢትዮጵያ አካውንት እያስገባችሁ ደረሰኙን ላኩልን ያው ሀገር ስለምገባም እዛው ሀገር ተተደላደልኩ በኋላ ትንሽ ጊዜ ሊወስ ይችላል 10 ቀን እንደዚህ በዝ እና ካሁን በኋላ በኢማራት አካውንት ምንም አይነት ገንዘብ እንዳታስገቡ ምንም አይነት አይሰራም ማውጣትም አልችልም ሁሉንም አብራርቼ ነገልጥላችኋለሁ አካውንቱ የኛው ነው ፎሎ ያደረጋችሁት እዛ ያላችሁ ሁሉ ምናልባት እንግዲህ አንዳንዶቻችሁ ተቀጥሮ ነው የሚሰራው ይሄ የወንድሜ አካውንት ነው የወንድሜ ነው ሱቁ ስለዚህ አንተ አታቅማዊ አንተ በጣም አይዞ መልካምነትህን አይቶ ጌታ ይርዳህ የኔ አባት
መልካም ሰው ምንም ልል አልችልም። በቃ አቅም የለኝም። አቅም ቢኖረኝ እግዚአብሔር መቤቴ ብዙ ነገር ማድረግ ይችል ነበር፣ ግን አቅም የለኝም። ምን አደርገዋለሁ? ኧረ አይዞህ ማክሮዬ፣ ችግር የለውም። አይዞህ ወንድሜ፣ ምንም ያስፈልግ የለ፣ ሁሉም ሰላም ነው። እንገናኛለን፣ እመጣለሁ። አንተ ቤት ነው የምመጣው ኢንሻአላህ። ምንም ችግር የለውም። እሺ አቡዬ፣ ኔትወርክ የለኝም መሰለኝ፣ ድምጽ ይቆራረጣል። እሺ እሺ በሉ።